ጋይስ እዚህ ቁጭ ብለን ዲላን ፔጅ እየጠበቅነው ነው። እታች ነው የመሰለኝ እኔ ድምፁ ስለሰማሁት ማለት ነው። Okay. Where are you, Dylan? Why is my WhatsApp not even working? Let me WhatsApp you myself. Huh? Yanta? Oh, laka. Arifa. Okay. Baby. አሁን ይሰራል ልደውልለት። አሁን የሚሰራ ይመስለኛል። Yo. Where are you? I just went across the road. I'm in a shop, but I'm coming back now. I can be there like 2 minutes. 2 minutes? Yeah. I'm at the lobby. Yeah? Yeah, sure. See you guys. All right. I'll see you there. See you, brother. ኦኬ እየመጣ ነው ወደዚህ የሆነ ቃል ሊገዛ ሄዶ ነው። ስለዚህ ወንድማችን እንጠብቃለን ካሜራ እየቀረጽን ማለት ነው። ቢካዝ በየት በኩል እንደሚመጣ አናውቅም። አስበዋል። ባትሪ ብታልቂ አንቺ አሁን ባትሪ ብጨርሽ ነው የምልሽ። ኤኒዌይስ ከዲላን ፔጅ እንዴት እንደተገናኘው ትንሽ ታሪክ ልንገራችሁ። እሺ ከዲላን ፔጅ ጋር የተገናኘ ነው አካውንቴ ላጣ ስቀርብ ነው። የሆነ በቃ አካውንቴ በቃ ዋርኒንግ ላስት ዋርኒንግ ላይ ደረሰ ይጠፋብሃል ምናምን ብሎ ዋርኒንግ ላኩልኝ ቲክቶክ። ከዛ ዲአክቲቬት አድርገው ተባልኩኝ። ዲአክቲቬት አድርገህ ከዛ በውስጥ አፕላይ እናድርግ ምናምን ተባልኩኝ። ያ ደግሞ የፈሪ እንቅስቃሴ ደሆነ ነው ውስጤ የተሰማኝ። ውስጤ ነገረኝ አትፍራ፣ ፈሪ የሆንክ ነው ውጣ አሁንና ለቲክቶክ ቪዲዮ ስራላቸው በእንግሊሽ አድርገ። ከዛ ሌላስ ማን ልስራ? ዲላን ፔጅ። ለዲላን ፔጅም ቪዲዮ መስራት አለብህ አለኝ ውስጤ። ኦልራይት እቺ አሁን የእግዚአብሔር ድምጽ ነች። ባይዘው ያያችሁ የሆነ በቃ የሆነ ነገር ላጣ ተቃርብ ያለው ስትሉ ወይም ነው የሆነ ነገር ስታጡ እግዚአብሔር ግን በሌላ በኩል ጥሩ ነገር እያዘጋጀላችሁ ነው። ከዛ ለዲላን ፔጅ ቪዲዮ ሰራውለት ማለት ነው። ዲላን ፔጅ እነዚህ ነገሮች እያጋጠሙኝ ነው ምናምን ብዬ ከዛ ሁላችሁ ዲላን ፔጅ መለሰ። እናንተም አገዛችሁ ሜንሽን አረጋችሁት ምናምን። ከዛ ይሄው እዚህ ነን። አይገርምም? እዚህ ለንደን